ልቢያችን በዳዴ አስኬችን በዳዴ አታ ና ተልበይ ሁኔታውን ታውቀዋለህ? አዎ ጠርንፉፍ ነው ሁኔታ። አሁን እሱ ላይ ምን ያስፈልጋል? መታወቂያ መያዝ። ኦኬ አለኝ መታወቂያ። አሳይ። ዋናው ነህ። የምንድነው ዋናው? መታወቂያ አሳያል። አሳየው። ምንድነው ዋናው ነህ። አሁን ይሄ ጥሩ ነው። እሺ ሌላ ምን ያስፈልጋል? ዲጂታል መታወቂያ አለኝ። ዲጂታል መታወቂያ አለ። አይ ጥሩ ነው። ግን ነው የምልህ ያለ ማንጃ ፈቃድ አይሆንም። ይላል እንዴ? ለምንድነው ማንጃ ፈቃድ ሰጥቻለህ እንዴ? ዋናው ነው ማለት ነው። አለኝ አሳያለሁ። ምንድነው እሺ ማንጃ ፈቃድ አለ። ፓስፖርት ግድ ይላል። ፓስፖርት ግድ ይላል ነው። ምን ወደ ውጭ ሀገር ነው የምትወስኝ? የለህም። አንተ ዋናው ነው። አለኝ። ቆይ አሳያለሁ። ምንድነው አለኝ። አሁን ሁሉ አሟልታል። ግን አንድ ነገር ይቀራል። ጫማ ሊሸት ግድ ይላል። ጫማ መሽተት አለበት ነው የምልህ። መሽተት እና በዚያ ጀምር መጀመሪያ ይሸታል። እስቲ አፍንጫ ነው የምቆርጥ ለማለት ሙቀት አለው። ቆይ ሙቀትን አምጣው። ምች ነው አምጣው። አይሸትም። ስለዚህ አንተ ዋናው ነህ ማለት። እንዴት ነው የማይሸተው? ቆይማ እንዴ ወንድሜ ይሄ ይሸታል ወይስ አይሸትም? ምን አንዴ ይሸት አንገፈገፈ። ልጁን ገደልከው። ምንድነው? ስለዚህ አንተ ማን ነው ዋናው?